በዚህ ቪዲዮ ሌሰን የምንነጋገረው በ11ኛ ክፍል በአዲሱ ስርዓተ ትምህርት መሰረት በተዘጋጀው ባዮሎጂ ዩኒት 1 ባዮሎጂ ኤንድ ቴክኖሎጂ በሚል ይሆናል። እዚህ ጋር ምዕራፉን ቀለል አድርገን ለመጀመር ያክል ባዮሎጂ እና ቴክኖሎጂ ምን ማለት እንደሆነ ይህንን ምስል አይተን እንመለስ። እዚህ ጋር ሶስት ነገሮችን እንይ። ሳይንስ፣ ሶሳይቲ ኤንድ ቴክኖሎጂ። እንግዲህ ሳይንስ ከሁሉም በላይ በምናየው ፒራሚድ ላይ ከላይ ተቀምጧል። ሳይንስ ለሶሳይቲው፣ ሳይንስ ለቴክኖሎጂ። ያ ማለት ቴክኖሎጂ ሳይንስን አፕሊኬብል ወደሆነ ሳይንቲፊክ ኖሌጅ በመቀየር ለሶሳይቲው ላይፍን ወይንም የማህበረሰቡን ላይፍ ቀላል ማድረግ ነው። ስለዚህ ቴክኖሎጂ is the use or application of scientific knowledge for a specific goal or purpose. ሳይንስ ግን ለቴክኖሎጂው ለሶሳይቲው አስፈላጊ ነው። ሶሳይቲው ከቴክኖሎጂ ይጠቀማል፣ ቴክኖሎጂ ደግሞ ለሶሳይቲው ላይፉን ወይንም የሶሳይቲውን ህይወት ቀላል ማድረግ ዓላማው ነው ማለት ነው። በዛሬ ሌሰናችን ልንነጋገርበት የፈለኩት ርዕስ learning from nature በሚል ይሆናል። what does it mean? ከተፈጥሮ መማር። how እንዴት ከተፈጥሮ እንማራለን? እስኪ ይህንን ርዕስ ከመጀመራችን በፊት ተፈጥሮ ምን ትመስል እንደሆነ አየት አድርገን እንመለስ። አዋፋት ይበራሉ። አዋፋት በተፈጥሮ የተገኙ ናቸው። የሰው ልጅ ደግሞ አዋፋትን በማየት አውሮፕላንን ፈጠረ። አሳ ነባሪ በባህር ውስጥ ይሄዳል ወይንም ሻርክ በባህር ውስጥ ሲሄድ የሰው ልጅ ተመለከተና መርከብን ፈጠረ። እያልን ብዙ ምሳሌዎችን ብንሰጥ ቴክኖሎጂ ኔቸር ኮፒ ነው ወይንም ከተፈጥሮ ተመሳስሎ የተሰራ ነው ማለት ነው። ወይንም nature is the first engineer ወይንም ተፈጥሮ የመጀመሪያዋ መሐንዲስ ነች ማለት ነው። እስኪ ይህንን ሰልፍ ኮስችን ጥያቄ ልጠይቃችሁና ወደ ትምህርታችን እንግባ። Before starting this section, ይህንን ርዕስ ከመጀመራችን በፊት ask yourself this question. ራሳችሁን ይህን ጥያቄ ጠይቁት። What do I know about learning from nature and what do I want to learn from this section? ይህንን ትምህርት ከጨረሳችሁ በኋላ እነዚህ ሶስት ዋና ነጥቦችን ማወቅ ግዴታ ነው። The first, learn technologies from nature. ቴክኖሎጂን ከተፈጥሮ መማር። The second, recognize devices copied from biological nature. እነዚህ ከባዮሎጂካል ኔቸር ኮፒ የተደረጉ ዲቫይሶችን ሪኮግናይዝ ታደርጋላችሁ። Then design device from biological structural mechanism. You will design for the future. After completing this section, you will design biological structural mechanisms, any device. So what is imitation? It's the best question. What does it mean, imitation? Imitation ማለት ማስመሰል፣ ተፈጥሮን ኮፒ ማድረግ ማለት ነው። ወይንም በሌላ አባባል imitation የምንለው ወርድ ኮፒ ማድረግ ነው። በዚህኛው በባዮሎጂ ትምህርታችን ግን nature imitation ወይንም ኔቸርን ኮፒ ማድረግ በሚል ይሆናል። Nature is the physical, natural and material world of life that exists without human intervention. That is it. ያለምንም የሰው ልጅ ጣልቃ ገብነት ኤግዚስት ያደረገ ተፈጥሮ። በዚህ በኔቸር ውስጥ ኢንክሉድ የሚደረጉ ደግሞ landscape, sceneries, water, forest, ecosystems, weather, organisms, geology, celestial bodies and inanimate objects. These are parts of nature. Organisms have well-adapted structures and that make them survive on their immediate environment. እንግዲህ እነዚህ ኦርጋኒዝሞች ሰርቫይቭ ለማድረግ ተፈጥሮ ጋር አዳፕት ሆነው ለመኖር ወይንም ህይወታቸውን ለማስቀጠል ከተፈጥሮ ጋር ኢሚዲየትሊ ምን ያደርጋሉ? ራሳቸውን ያላምዳሉ። Nature provides us with
durable structures and forms which can be developed as functional and applicable mechanisms for various technological systems እንግዲህ ለተለያዩ የቴክኖሎጂካል ሲስተሞች ተፈጥሮ ራሷን ግልጽ አድርጋ አቀርባልናለች። Scientists and engineers learn from nature through imitation of physical structures, shapes, materials and functional mechanisms of natural facts. ሳይንቲስቶችና መሐንዲሶች ከተፈጥሮ ውጫዊ ገጽታ፣ ከተፈጥሮ ቅርጽ፣ ከተፈጥሮ ማቴሪያል፣ ተፈጥሮ ከምትሰጣቸው ፋንክሽናል የሆኑ ሜካኒዝሞች እንዲሁም ደግሞ ከተፈጥሮ እውነታዎች ላይ ብዙ ነገሮችን ኮፒ አድርገዋል። The better their understanding the diverse nature of biological materials, the better their ability to develop technology. በደንብ የተረዱ ወይንም አሁን በመኖርበት ዓለም ኔቸርን በደንብ የተረዱ ሰዎች ብዙ ቴክኖሎጂዎችን የፈጠሩ ሰዎች ናቸው። ያ ማለት ኔቸርን በደንብ የተገነዘቡ ኔቸርን በደንብ ያወቁ ሀገሮች ወይንም ዜጎች ለሀገራቸው ደግሞ አሪፍ ቴክኖሎጂዎችን ፈጥረዋል። using imitations of nature እንግዲህ ተፈጥሮን ማስመሰል ማለት they can sketch the biological structure sketch ማድረግ design functional mechanisms ጥቅሙን ደግሞ ዲዛይን ማድረግ አጠቃቀሙን ዲዛይን ማድረግ and turn into more efficient technologies at macro level. Macro means large and nano or very small scale through imitation. ያ ተፈጥሮ ሚስጥር ነች። ተፈጥሮ በመናየው ፊዚካሊ ትልልቅ ነገሮችን እናያለን፣ በጣም ደግሞ ጥቃቅን ነገሮችን እናያለን። ተፈጥሮ እነዚህን ነገሮች ከነዚህ ነገሮች ኢሚቴት በማድረግ ደግሞ ባዮሎጂ ለኛ ብዙ ቴክኖሎጂዎችን ያስገኝልናል። What are the technologies imitated from nature? እንግዲህ ምን አይነት ቴክኖሎጂዎች ናቸው ከተፈጥሮ ኢሚቴት የተደረጉት ወይንም የተገኙት? The design and adaptations of many technologies we utilize today imitated natural working systems. አሁን የምንጠቀማቸው ብዙ የቴክኖሎጂዎች ከተፈጥሮ ኢሚቴት የተደረጉ ናቸው። Many technologies have been imitating birds. ብዙ ቴክኖሎጂዎች ከአዋፋት ኢሚቴት ተደርገዋል። Bats, termites, spiders, bees, ants and parts of human body science since timeless. That is it. አብዛኞቹ ቴክኖሎጂዎች ከነዚህ ሁሉ ነው ኢሚቴት። The successful design of technologies from robotics to material science was through imitating nature. ከሮቦቲክስ እስከ ማቴሪያል ሳይንስ ድረስ ያሉ ግኝቶች በሙሉ ተፈጥሮ በማስመሰል ከተፈጥሮ ዳይሬክት ኮፒ በመደረግ የተገኙ ናቸው። Nature inspires scientists and engineers and serves as reliable source of knowledge, ideas and concepts from which technologies can be developed. Buildings were made through the imitations of the moon architecture of termites that have chimneys, constant temperature and humidity. Examples of technologies that imitate nature. እንግዲህ እንደምናየው ህንጻዎች ተገንብተዋል ከተፈጥሮ ኮፒ በመደረግ፣ ሮቦቲክስ ተገንብተዋል ከተፈጥሮ ኮፒ በመደረግ፣ አውሮፕላን በጣም ብዙ ነገሮች ከተፈጥሮ ኮፒ ተደርገዋል። እስኪ እነዚህንን ከተፈጥሮ ኮፒ የተደረጉ ቴክኖሎጂዎችን ለማየት እንሞክር። Swallow nests have inspired the house's building design. Swallow nests. Okay. Weaving technologies have been developed by studying the formations of spider webs. We know weaving technology ማለት የቴክኖሎጂ ዌቭ spider web በመመልከት buildings have been made through the imitations of the moon architecture of termite. እንግዲህ ምስጦች አፈር ይከምራሉ፣ ከዛ ኢሚቴት የተደረጉ ህንጻዎች አሉ። These buildings mimic termite moon architecture that has chimneys with constant temperature and humidity. An example is the Eastgate Center in Harare. Harare የሚገኘው ዚምባብዌ የሚገኘው Eastgate Center የሚባለው ህንጻ እንግዲህ በቺምኒን ወይንም ደግሞ እነዚህ ምስጦች የከመሩትን አፈር ላይ ኮፒ በመደረግ የተሰራ ራሱን የሚያቀዘቅዝ ለራሱ without electric system ራሱን በራሱ ማቀዝቀዝ የሚችል ህንጻ Eastgate Center.
እንግዲህ ይሄ ከዚህ እንዴት ኮፒ ተደረገ ብለን ከተነሳን ምስጦች የሚከምሩት አፈር ወይንም ደግሞ ሌሎች እነዚህ ኢንሴክቶች የሚከምሩት አፈር በኔቸር ውስጡ በጣም ቀዝቃዛ ነው። ኢቭን በጣም ኃይለኛ ሙቀት እንኳን ቢሆን ውስጡ በራሱ ሙቀትን እንዴት ነው መቆጣጠር የቻለው ወይንም ደግሞ ኮንስታንት በሆነ ሙቀት መቆየት የቻለው እንዴት ነው የሚለው ጥናት ተደርጎ ኢስቲጌትሴን ህንፃ በዚምባብዌ ቆሟል ማለት ነው። ይህ ህንፃ ደግሞ ራሱን በራሱ የሚያቀዘቅዝ it's amazing. The first heavy aircraft technology was designed by imitating birds. እንግዲህ የመጀመሪያው የአውሮፕላን ቴክኖሎጂ ዲዛይን ሲደረግ አዋፋትን መስሎ ወይንም አዋፋትን ኮፒ በማድረግ ነው። Aircraft engineers designed aircraft wings and their flight technologies by imitating the wings of birds and bats. እንግዲህ ይህንን ኤርክራፍትን ዲዛይን ያደረጉት ኢንጂነሮች ማንን ተመልክተው ነው ማለት ነው? ያ ማለት ዊንጉን ዲዛይን ሲያደርጉ ፍላይት ቴክኖሎጂውን የበረራ ቴክኖሎጂውን ዲዛይን ሲያደርጉ አዋፋትን አይተው ነው ወይንም ከአዋፋት ኮፒ አድርገው ነው። ሌላው ኢንጂነርስ ኢሚቴቲንግ ሂውማን አይስ ሜድ ዘ ቴክኖሎጂ ኦፍ ፎቶግራፍ ካሜራ። እንግዲህ ፎቶግራፍ ካሜራን ኢንጂነርስ ሲሰሩ የሰው ልጅን አይን ኢሚቴት አድርገው ነው። The movement of biorobotics was designed from the movement of kangaroo. What does it? biorobotics የምንላቸው ቴክኖሎጂዎች ወይም የዚህ ሞመንት ደግሞ ከካንጋሮ ቀጥታ ኮፒ ተደርጓል ነው። Injection needles technology was copied from mosquito proboscis. mosquito proboscis mosquito እቺ የወባ ትንኝ የምንላት proboscis ያለትን የሷን ከሷ proboscis ደግሞ ኒድል ኢንጀክሽን ኒድል የምንለው እሱ ተገኝቷል ማለት ነው። ከሷ ኮፒ ተደርጓል ነው። The sensors of electrical device were imitations of biological neurons. እንግዲህ እነዚህ sensors of electrical device የምንላቸው ሴንስ የሚያደርጉ እነዚህ ኤሌክትሪካል ዲቫይስ የተገኙ እነዚህ ፈጠራዎች ከኒውሮንስ ነው። ኒውሮን ማለት ደግሞ a cutting saw was imitating from the nature of the sharp teeth of animals. እንግዲህ አሁን እዚህ ጋር የመጀመሪያ መጋዝን ክሬት ሲደረግ ወይንም መጋዝን ሲፈጥሩ cutting saw ኢሚቴት ያደረጉት እንግዲህ ሻርፕ የሆነ ቲዝ ያላቸውን አኒማልን ኢሚቴት አድርገዋል። ለምሳሌ እንደ ያዞን ጥርስ ብናይ ያዞ ልክ የመጋዝን አይነት ጥርስ ያለው ወደ ውስጥ የታጠፈ ጥርስ ያለው አይነት ስለሆነ ከዚህ ኢሚቴት የተደረገ ነው ማለት እንችላለን። ያ ማለት ሻርፕ ቲዝ ኦፍ አኒማልስ ስለሚል። ሌላው ሲንቴቲክ bullet proof vests are imitating of the spin silk of spiders. bullet proof ምንለው እንግዲህ ጥይት የማይቀደው ሲንቴቲክ ልብስ ነው። እንግዲህ ይሄ ከምን ኢሚቴት ተደርጓል ማለት ነው? silk of spiders. እንግዲህ ceramics are an imitation of the nature of soft crack resistant shellfish exoskeleton. ሌላ robotics are was imitating from the elephant trunk. እንዲሁም ሌሎች ከተፈጥሮ ኢሚቴት የተደረጉ መልታይ ቴክኖሎጂስ አሉ። የዛሬ ቪዲዮአችን ይመስላል።